መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። ከወላጆቻቸው ጋራ ከቤተሰቦቻቸው ጋራ ተወያይቶ ክርስቲያኖችና ክርስትና ቤተክርስቲያን ቅድም እንደተባለው ማለት ነው ከነሱ ጥላቻ ጋራ ምንም ግንኙነት እንደሌለው ከተቻለ ማስረዳት፣ ካልሆነ ደግሞ መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ ነው አይደለ? ሌላ በተቋም ደረጃ የኛ እንዳለ ሆኖ የኛ ይዟችሁ ባይነት ካስፈለገ ሄዶ ማስተማር እንዳለ ሆኖ ይሄ ነው እና ምናልባት በዚህ በኩል እኔ ይችን ብቻ ብዬ ለመጨረስ ሐሳቡ መራራ ሊሆን ይችላል፣ ግን እውነቱ ይሄ ነው። እንደው እውነት ለመናገር የቤተክርስቲያኒቱ መዘግየት እንደውም ፍዳውን ያባባሰብን ይመስለኛል። የምእመናኑን ለቅሶና ሐዘን ግድያውንም ጭምር ያባባሰው ይመስለኛል። እናውቃለን አባቶች በትዕግስት ነው ሁሉንም ነገር የሚያዩት። እንደኛ በስሜት በፍጥነት ነገሮችን አይወስኑም። ይሄ ያው ልማድ ነው ባህሪም። ግን ይሄ ከዛ አልፏል። 10 ዓመት በላይ ቆይቷል። ይሄ ነገር እየመረጡ መግደል ከተጀመረ የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። አሁን አንተና እኔ አብረን መሞት ነው ድርሻችን። ምንችለው ልናደርግ የምንችለው እሱ ነው። እነሱ ግን ከዚህ በላይ ማድረግ ይችላሉ። ለዚያ ነው የምንወቅሳቸው። በነገራችን ላይ እኛ አሁን አነሳነውም አላነሳነውም ትውልዱ እያነሳ እየረገማቸው ከሚሄድ አንስተን ብንናገረው የተሻለ ነው የሚሆነው። እኔ አሁን ይሄ የሰሞኑ እንኳን ግድያ በተከታታይ 3 ቀናት ነው የተደረገው። አንዳንድ ቀን እያለፈ እንደዚህ የተደረገ ነው። ይሄ እንኳን ተደርጎ ከአቡነ ይስሐቅ በስተቀር የወላይታው ሊቀ ጳጳስ በስተቀር ሄዶ ሐኪም ቤት ተጎጆችን የጎበኘ ከዛም ወደ እርዳታ ድጋፍ ያደረገ አላየው። እንግዲህ እኔ ሳላውቅ ተደርጎ ከሆነ አላውቅም። የሀገረ ስብከቱን ሊቀ ጳጳስ ጨምሮ ማለት ነው፣ አቡነ ያሬድን ጨምሮ ማለት ነው የተደረገ ነገር አላየውም። ሀገረ ስብከታቸውንም ጨምሮ አላየውም። ተደርጎ ከሆነ እኔ ሳላውቅ ይቅርታ ጠይቃለሁ። ግን ይሄ መደረግ ነበረበት። አሁን ተቃራኒ ሆነ። ለእረኞቻቸው የሚሞቱ በጎች ናቸው ያሉ እንጂ ለበጎቹ የሚሞት እረኛ ሰምተን አናውቅም። እና እኔ ባጭሩ የምችለው በዚህ ጉዳይ ላይ አባቶቻችን እኔ ያለ ምክንያት ዝም ይላሉ ብዬ እስካሁን በተለይ ችግር የተፈጠረበት አካባቢ ማለት ነው። እኔ በአባቶች ይባል በነገራችን ላይ እኔ ሁሉም ሊቃነ ጳጳሳት እንደዛ ብሎ ማሰብ በጣም ትልቅ ስህተት ነው። ሁሉም አይደሉም። በየክፍሉ በየሀገረ ስብከታቸው ለሚፈጠረው ችግር አስቀድመው መታየት ያለባቸው የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ሰራተኞች ከዛ ሊቀ ጳጳሱ እያለ እንደዚህ ተቋማዊ በሆነ መልኩ ነው።